بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف الأنبياء والمرسلين، نبينا محمد وعليه وأصحابه الأخيار ومن تبعهم بإحسان إلى يوم الدين. السلام عليكم ورحمة الله وبركاته. وليت ناتشو دهنا ناتشو الحمد لله رب العالمين. زاري كلنا يمد عيناتوش سدستنا يمد عيناتوش إن شاء الله بعند فيديو በአንድ ሱራ ላይ ሁሉም ስለሚገኙ ጠቅላላ አድርጌ በቀላሉ ለማስረዳት ኢንሻአላህ ሞክራለሁ። ኢንሻአላህ ከዚህ ቪዲዮ መጨረሻ ላይ ሙሉ የሆነ የመድ ዕውቀት እንደሚኖራችሁ ተስፋ አድርጋለሁ ኢንሻአላህ። ኸይር ከመጀመሪያ መድ ጠብዒ የሚባለው አለን። ከዚያ ሁለተኛ ደግሞ መድ ሙተሲልና ሙንፈሲል አንድ ናቸው። እነዚህ በአንድ ላይ እንመለከታቸዋለን። በሶስተኛ ደረጃ ደግሞ መድ ሲላ የሚባለውን እንመለከታለን። ከዛ መድ ሊን፣ ከዛ መድ العارض للسكون፣ ከዛ መድ ላዚም። እነዚህን እንመለከታቸዋለን ማለት ነው። ግን ከመጀመሪያ ሁሉ ጊዜ የሆነ ነገር በምትማሩበት ሰዓት ያንን ነገር ለመያዝ ግዴታ መጻፍ ይኖርባችኋል። እሺ መጻፍ የሆነ ነገር ላይ በስክሪፕቶ ነገር ቢሆን ይሄ አሁን መድ ጠብዒ ስንት ሐረካ ነው የሚሳበው የሚሉትን ነገራቶች የሆነች ኖት ነገር ብትይዙ በጣም ተመራጭ ነው ብዬ አስባለሁ። ኢንሻአላህ ወደ ትምህርቱ እንግባ። በመጀመሪያ ደረጃ መድ ጠብዒ የሚባለው ነው። መድ ጠብዒ የሚባለው ማንኛውም ፊደል አንድ ፊደል ማንኛውም ፊደል አሊፍ መድ ዋው ስኩን ያ ስኩን ካለው ይሳባል። በተለይ ከአሊፍ መድ በፊት የሚመጣው ፊደል ፈትሐ ከሆነ ከዋው ስኩን በፊት ደግሞ ሁሉ ጊዜ የሚመጣው ፊደል ضማ ከሆነ ከያ ስኩን በፊት ደግሞ ሁሉ ጊዜ የሚመጣው ፊደል ከስራ ከሆነ ያ ፊደል ይሳባል። ለምሳሌ ባን ብንወስደው መጻፊያ ስላጣሁ ነው እሺ ቁርአኑ ላይ የምጽፈው። አሁን በፈትሐ አሊፍ መድ በሁለት ሐረካ ይሳባል። በሁለት ሐረካ ማለት ነው። ከዚያ ደግሞ በضማ ደግሞ በضማ ቡ ዋው ስኩን ቡ ሁለት ሐረካ ማለት ነው። ከዚያ በከስራ ቢ የስኩን ቢ ባ ቡ ቢ እነዚህ አሁን ባሁን ብቻውን ፈትሐ ቢሆን ኖሮ በና በቃ የሚሳብ